ቁራሌ ማሮጌ ብረታ ብረት ቃጠሎስ ያለው ነበር የሚለው ዛሬ ግን በስሬ ወንጀለኛ ልጅ በመሆኑ በጣም ደስ ብሎኛል አለቃዬው። አዎ እናንተ ቁራሌዎችን ከተባበራችሁ ወንጀለኞችን እናጠፋለን። አሁን ከቦታው ደረስክ? አዎ ደርሻለሁ። ያለቀዬን እኮ አውቀዋለሁ። ሁሌ ቲቪ የሽንት ዕቃ ማስተጠባይ ማይሽጥልኝ ነገር የለም። ይሄማ ጥሩ ሰው ነው አለቃዬው። አንተ ራሱ ነው በደንብ ይኸው። ኧረ አይደለም አለቃዬው። ደሙ ኋላ አብጧል። ዘነዘነ ይዞ ነው መሰለኝ። እኔን እኮ ነው የሚጠብቀው። እኔ ከርታታ አናቱ ነው አፈር ስለበዘነዘነው ይልቁ ነው ሄደ ያዘው። ኧረ አለቃ ሁለቱም ሌባ ነኝ። ነው ፖሊስ ነው አገሰልክ። ኧረ አይደለም። ኧረ እኔ ተራ ቁራሌው ነኝ። ቁራሌው ኮንኩ በቃ ታግዘኛለህ። ከዚህ የሚወጡ እቃዎች አሉ በማዳበሪያ ጋር ትወስድልኛለህ አንተ። ኧረ እባክህ ብረታ ብረት። አዎ ምን ስንት ብር ያወጣሉ? ወደ 2 ሚሊዮን ምናምን ይገመቱ። 2 ሚሊዮን? አዎ። ቆይ አንዴ። ሄሎ አለቃ። ያስከው በቃ ሌባው ገሎኛል። ሬሴን መታችሁ ሰው ድሮም ቁራሌ ስለሆነ እኔ በብረት አታሉ አይደለም። ለኔስ ማክስ ተኝ እንጂ ፊቴ ይታያል እኮ ለዚህ ፊት እና ከመሰርቀው ብረት ላይ ሻዘር እንሰራለታለን። ምንድነው? ወይ መኪና ላይ ዝም ብለህ ነው እንዴ የምትለው? መኪና እኮ ነበረኝ። ሞተሩም የለም፣ 4 ጎማውም የለም። ብቻ እንዲህ የምጠርጓ ብቻ ነበር እና የለኝም አትልም እንዴ?